ይሄ መስሪያ ቤት ቆረጠው ይሄ እንዲህ ያደረገው ምናምን አንዳንድ ጊዜ ገባና እየይስል ይገባና በጣም በቃ በድንቁርናው የሚኩራራ የማያውቀውን ነገር የሚያብራራ በጣም ብዙ ልሂቅ አለን አይደለም ይገባና ባህር ዛፍ መርዘኛ መሆኑን አታውቅም ምናምን ይለኛል። በባህር ዛፍ ግድግዳ የተሰራ ቤት ውስጥ በባህር ዛፍ ማገዶ እንጀራ እየተበሰለለት ያደገ ነው። ይሄ ማን ይተካዋል? እሱ መልስ የለውም። ለሱ የሚታየው የኔ ነገር ፖለቲካ ሆኖ ነው የሚታየው። ግን ይሄ ፖለቲካ ሳይሆን አሁን ካነሳሽው ጥያቄ ጋር በቀጥታ የሚገናኝ ነገር ነው። እየተቃጠልን ነው ወይም በጎርፍ እየተወሰድን ነው። አይ ቶ ግሬን ነው እንዳለ ጅል ካልሆን በስተቀር መለሽ ልብ ማለት ያስፈልገናል። ጅሉ ምን አለ? ፈርተው ተደብቀው ነው እና ጅብ መቶ የአንደኛውን እግር ሲበላው ጓደኛው ምንድነው ቁርጥምጥም ሲል የሚሰማኝ ሲለው ቶቶ ግሬን ነው እግሩ እሱ አይደለም አይሽ እንዳለው አይነት ማለት ነው። እዚህ እስኪደርስ ይጠብቅ ነው ማለት ነው። መቼ እንደሆነ እየበላኝ ነው ብሎ የሚያስበው አይታወቅም። አንተም እኮ እያልክ ያለው ፕሮሰሱ አይቃደም ነው እንጂ የማይጠቅሙ ነገሮች ካሉ ኦፍኮርስ ችግር የለውም። ግን ምን አድርገን ነው ይሄን ያነሳ ነው? አዎ ሎተሪ ሲደርስሽ አሮጌ ልብስሽን ሰብስበሽ ከማቃጠልሽ በፊት የሎተሪ ቲኬቱ አሮጌ ልብስ ውስጥ አለመኖሩን እርግጠኛ መሆን መቻል አለብሽ። ራይት ለዚያ ማለት ነው። ትርፍሽ ነው እና ራቁት መቅረት ነው። በሎተሪውን ብር እንዳገዢ ሎተሪው ተቃጥሏል። አሮጌውን ልብስ እንዳትለብሽ እሱም ተቃጥሏል። ያ እንዳይሆን ነው። ፕሎጊንግ ኢትዮጵያ እንደ ፋሚሊ የተጀመረ ሙቭመንት ነው። ከልጆች ጋር ያለህ ቅርበት ያሳብቃል። ያ ደግሞ አይደለ